ለምናችሁ ሳይመሰረትም በፊት የኢየሱስን ሰውነት በደንብ ጠንቅቀን የምናቅነን ለማያውቅ ህዝብ አይደለም መታችሁ ኢየሱስ ሰው ነው የምትሉት። እስልምና ሃይማኖት መሐመድ የሚባል አካል ሳይነሳም በፊት በሐዋርያት እሙን የሆነ ትምህርት ነው። ጌታችን ኢየሱስም ራሱን የሰው ልጅ እያለ እየጠራ ያስተማረ እልፍ አላፍ ጥቅሶች አሉ መጽሐፍ ቅዱሳችን ላይ ያለ ነገር ነው፣ የምናምነው ነገር ነው። ግን እኛ ኢየሱስ ሰው ብቻ ነው ብለን አናምንም፣ ኢየሱስ አምላክም ነው ብለን ነው የምናምነው። ይህ አስቀድሞ የነበረው ፍጥረታትን ሁሉ የፈጠረው አምላክ ከስጋና ከደም ተካፍሎ ሰው ሆነ ብለን ነው የምናምነው። ይሄ መጽሐፍ ቅዱሳዊ የሆነ ትምህርታችን ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በዕብራውያን መልእክቱ ምዕራፍ 2:14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው፣ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ምን አለ? በስጋና በደም እንዲሁ ተካፈለ። ምኖችን ነፃ እንዲያወጣ? በሞት ፍርሃት ውስጥ በባርነት ውስጥ በኃጢአት ውስጥ ያሉትን ነፃ እንዲያወጣ ምን ሆነ? ሰው ሆነ፣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ብሎ ይነግረናል ቅዱስ ጳውሎስ። ስለዚህ ይህ አስቀድሞ በመለኮት የነበረው አምላክ ብቸኛው መለኮት የነበረው አምላክ ከስጋና ከደም ተካፈለ እያለ መጽሐፍ ቅዱሳችን ይነግረናል። ስለዚህ እኛ የኢየሱስን ሰውነት አልካድንም። ይህ አስቀድሞ የነበረው መለኮት ስጋን ተዋህዶ ሰው ሆኗል ብለን እናምናለን። ለዛ ነው አሁንም ቆላሴስ ምዕራፍ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል የሚለን። ስለዚህ ኢየሱስ ክርስቶስ ሰው ብቻ አይደለም አምላክም ነው። በእርሱ የመለኮት ሙላት ሁሉ በሰውነቱ ምን ብሎ ይኖራል? ተገልጦ ይኖራል። ስለዚህ ጌታችን ኢየሱስ መለኮት ያልተለየው ሰው ነው ማለት ነው። ስለዚህ አምላክም ሰውም ነው እያን እየነገርናችሁ ነው። ለምንድን ነው ሰው የሆነው ስንል በኃጢአት ውስጥ ወድቀን የነበርነውን እኛን ሰዎችን ለማዳን ሰው ሆነ ብለን እናምናለን እንጂ እርሱ ሰው ብቻ ነው ብለን አናምንም። ኦኬ ሰው ብቻ ነው ብለን አናምንም። ስለዚህ ሙስሊም ወገኖቻችን መጣችሁ ሰው ነው ስትሉን እኛ ሰውነቱን መች ካድን? ኦኬ ሰው ብቻ አይደለም አምላክም ነው። እርሱ አስቀድሞ ፍጥረታትን ይገዛ የፈጠረው አምላክ ነው። በስጋና በደም የተካፈለውና እኛን የመሰለው በነገር ሁሉ ወንድሞቹን ሊመስል ተገባው እንዳለን ጳውሎስ እኛን የመሰለው ስለ እኛ ኃጢአት ሲል ነው። ስለዚህ እርሱ አስቀድሞ ምን ያለ ነው? የነበረ ነው። መዝሙረ ዳዊት 130:7 ጀምሮ ስትመለከቱ ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና አለ። እስራኤልን በእግዚአብሔር ይታመን እርሱም እስራኤልን ከኃጢአት ሁሉ ያድነዋል አለ። ማን ነው ከኃጢአት ሁሉ የሚያድነው? እግዚአብሔር ነው። እኛን የወደቅነውን እስራኤላውያንን ያው እስራኤል ሲባል ደግሞ ሙስሊም ወገኖቻችን የሚያውቁት ሀገሪቱን ነው። እኛ አሁን ለምሳሌ እስራኤል ዘነፍስ ነን ለምሳሌ ማለት ነው። እንዴ እስራኤል ብላችሁ ደግሞ እዛ አገሩ ላይ እንዳትሄዱና እስራኤልን ከኃጢአት ሁሉ ያድነዋል ብሎ መዝሙር 130:7 ላይ እንደዚህ ብሎ ይናገራል። ከኃጢአት ሁሉ ያድነዋል የተባለው እግዚአብሔር ማን ነው ስንል ማቴዎስ ወንጌል ምዕራፍ 1:20 ጀምሮ ስትመለከቱ መልአኩ ወደ ዮሴፍ መጥቶ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ሁሉ ምን ይላቸዋል? ያድናቸዋልና ስሙንም ማን ትለዋለህ? ኢየሱስ ትለዋለህ። ስለዚህ ኢየሱስ የሚለው ስም የወጣለት መቼ ነው? ጌታችን ኢየሱስም በስጋ ከተገለጠ በኋላ አዳኝ የሚለው ስም ይወጣለት ማለት ነው። እርሱ አስቀድሞ በመዝሙር 130 ላይ እስራኤልን ከኃጢአት የሚያድነው ማን ነው ተብሏል? እግዚአብሔር ነው በስጋ የሚገለጠው። ስለዚህ ያ እግዚአብሔር ስለሆነ በስጋ የተገለጠው ሕዝቡን ሁሉ ከኃጢአታቸው ያድናቸዋል፣ የሚወለደው ልጅ ሕዝቡን ከኃጢአታቸው ያድናቸዋል ብሎ መልአኩም ሲያበስር እንመለከታለን። እንግዲህ ከኃጢአታቸው የሚያድናቸው እግዚአብሔር ነው ተብሏል። ከእግዚአብሔር ውጭ ደግሞ መድኃኒት የለም። እንደሚታወቀው ትንቢተ ሆሴዕ ምዕራፍ 13:4 ላይ ከተመለከታችሁ እኔ ግን ከግብጽ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር መድኃኒት የለም ብሏል። ስለዚህ ከእርሱ ውጪ መድኃኒት የለም። ያ እግዚአብሔር መድኃኒት ሆኜ ያድናቸዋለሁ ሕዝቡን ከኃጢአት ያድናቸዋል የተባለለት እግዚአብሔር ስለሆነ በስጋ የተገለጠው መልአኩም ለዮሴፍ መጥቶ ምን አለው? ሕዝቡን ሁሉ ከኃጢአታቸው ያድናቸዋል አለ። ስለዚህ ያ በብሉይ ኪዳን መድኃኒት ይሆንላቸዋል የተባለው አምላከ ያህዌ ነው በስጋ ተገልጦ መድኃኒት የሆነን ሕዝቡን ሁሉ ከኃጢአት ያዳነው ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ቲቶ ምዕራፍ 2:11 ጀምሮ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችንና
የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንንም አስተውሉ፣ መድኃኒታችንን ከአመጽ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ምን ብሏል? ሰጥቷልና። ሆሴዕ 13 ቁጥር 4 ላይ ማን ነው መድኃኒት ተብሏል? እግዚአብሔር። ከሱ ውጪ መድኃኒት የለም ተብሏል። ያ ከኔ ውጪ መድኃኒት የለም ያለው አምላክ ስለሆነ በስጋ የተገለጠው ምን ተባለ? የታላቁ የአምላካችንና የመድኃኒታችን ተባለ። ያ በነቢያት ላይ ሲናገር የነበረው ከኔ ውጪ መድኃኒት የለም ብሎ ሲናገር የነበረው አምላክ ስለሆነ በስጋ የተገለጠው ታላቁ አምላካችንና መድኃኒታችን ተብሎ ተገለጸ። መድኃኒታችን ከአመጽም ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ምን ብሏል? ነፍሱን አሳልፎ ሰጥቷል አለ። ስለዚህ መድኃኒታችን የሆነው ያ አምላከ ያህዌ በትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ ከኔ በቀር መድኃኒት የለም ያለው አምላክ ነው በስጋ የተገለጠው። እርሱ አስቀድሞ የነበረ በቅድምና የነበረ አምላክ ነው። ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 35 ቁጥር 22 ጀምሮ ስትመለከቱ እንዲህ ይላል፣ ከዘመን አስቀድሞ በቅድምና የነበረ ዛሬ ሰው የሆነ አምላክ ይህ ነው አለ። እርሱም መለኮቱ ከትስቤቱ ትስቤቱ ከመለኮት ሳይለይ ለዘላለም ይኖራል። ለዘላለም ምን ይላል? ይኖራል። እርሱ አንድ ብቻ ነው። እርሱ ማ ብቻ ነው? አንድ ብቻ ነው። ልክ ቅዱስ ጳውሎስ እንደነገረን ኤፌሶን ምዕራፍ 4 ቁጥር 10 ላይ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው እንዳለን እርሱ ማን ነው አለን? እርሱ አንድ ብቻ ነው። ከሰማይ የወረደው ነው፣ ወደ ሰማይ የወጣው አንድ ብቻ ነው። በዚያ ወራት ከአብርሃም ስጋን ይዋሃድ ዘንድ ወደደ። ይህ ልጄን ሲራብ ሲጠማ ሲተኛ ሲደክም ሲወጣ ሲወርድ ወይም ሲገረፍ በችንካር ሲቸነከር ወይም በፍቃዱ ሲሞት እንደ ሙታንም በመቃብር ሲጠብቁ ብታየው እነዚህን የስጋ ብቻ አድርገ አታስብ። ይህ ልጄ የታመሙትን ሲያድን ለምጽ የያዛቸውን በቃሉ ሲያነጻ ጭቃ ቀብቶ አይን ሲሰራ ሁለተኛ መልክ በፍቃዱ ሲፈጥር ብታየው 5 እንጀራ አበርክቶ ለ5000 ሰው ሲያጠግብ ማዕበሉን ነገድ እስከ ሰማይ የተነሳውን ጥልቁን ባህር በመገሰጽ ጸጥ ሲያደርገው በምድር ላይ እንደሚሄድ በእግሩ ውሃውን እየረገጠ ሲሄድ ተራሮች ሲሰግዱለት አጋንንትም ሲታዘዙለት እንደ ባሮችም ሲያዛቸው ብታየው ይህ ለመለኮት ብቻ ሰጠ አትናገር ይላል። ኦኬ መላእክት ሲሰግዱለት ብታይ መላእክት የሰገዱት ለመለኮት ብቻ ነው ለስጋው አልሰገዱም ብለ አትለይ። ምክንያቱ ሲባል እንግዲህ መላእክት የሚሰግዱት ለእግዚአብሔር ለአምላክ ብቻ ነው። መጽሐፈ ነህምያ ምዕራፍ 9 ቁጥር 6 ላይ የሰማይ መናፍስት ለአንተ ብቻ ይሰግዳሉ ነው የተባለው። ለአንተ ብቻ ነው ይሰግዳሉ የተባለው ለማ ለእግዚአብሔር። ስለዚህ ያ እግዚአብሔር ስለሆነ በስጋ የተገለጠው ዮሐንስ ራእይ ምዕራፍ 5:11 ላይ ለበጉ ሲሰግዱ እንመለከታለን። ለማ ለጌታችን ለኢየሱስ መላእክቶች ማለት ነው። መላእክቶች እንዲሁም ዕብራውያን ምዕራፍ 1 ቁጥር 6 ጀምሮም ስትመለከቱ መላእክት ለጌታችን ለኢየሱስ ሲሰግዱ እንመለከታለን። ስለዚህ መላእክት ሲሰግዱለት ብታይ ለመለኮት ብቻ አድርገ አትስጥ። ምክንያቱስ ይህ አምላክ ይህ መለኮት ስጋን ገንዘቡ አድርጎ ተዋህዶታል፣ ለአንድ አካል አድርጎታልና። ስለዚህ ክርስቶስ ኢየሱስ ሰው ብቻ አይደለም አምላክም ነው እና ሙስሊም ወገኖቻችን መለኮትነቱን ይነጥሉና ሰውነቱን ብቻ ይዘው ሰው ነው ይሉናል። እኛ ሰው ብቻ ነው ብለን አናምንም። መለኮትም ነው አምላክም ነው ሰውም ነው ያን ነው ምናምነውና ኢየሱስ ሰው ነው ስትሉን እንደው ማናምነውን ትምህርት እያመጣችሁ ምን ነግሩን ይመስል የሞኝ ዘፈን ሁልጊዜ አበባ እንደተባለው ሁልጊዜ ባትዘፍኑት እንደው ብትሻሻሉ መልካም ነው በሚል ነው። ጸጋና ሰላም ይብዛላችሁ።